ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አንተነህ ነኝ። የዛሬ ቪዲዮ ላይ አይፎን ስልካችን ላይ የፈለግነውን ዶክመንት እንዴት እስካን ማድረግ እንደምንችል ነው። ተከታተሉኝ። በመጀመሪያ ወደ ስልካችን እዚህ ጋር ኖትስ ወደሚለው አፕሊኬሽን እንሄዳለን። በመቀጠል እዚህ ጋር እንደምታዩት ይቺን ምልክት እዚህ ጋር እሱን ክሊክ እናደርጋለን። በመቀጠል ወደዚህ ያመጣናል ማለት ነው። ከዛ እዚህ ጋር እንመጣና ፋይል አስገባ የሚለው የዚህኛውን ምልክት ክሊክ ስናደርግ እነዚህን ኦፕሽኖች ያመጣልናል። እዚህ ጋር እንደምታዩት ስካን ዶክመንትስ የሚል አለ። እሱን ክሊክ እናደርገዋለን። ክሊክ ስናደርገው ይህንን ያመጣልናል ማለት ነው። ከዛ ለምሳሌ እንደዚህ አድርገን እንደፈለግን ማኑዋልም አውቶ ማድረግ እንችላለን። ማኑዋሊ ስካን ማድረግ የምንፈልግ ከሆነ የምንፈልገውን እንደዚህ አድርገን ካፕቸር ማድረግ እንችላለን ማለት ነው። ከዛ በኋላ ከፈለግን ክሮፕ ማድረግ እንችላለን፣ ኤዲት ማድረግ እንችላለን። ከዛ ክሮፕ አድርገን የምንፈልገውን ያክል ክሮፕ ካደረግን በኋላ ይህንን ዶክመንት ስካን ማድረግ የምንፈልግ ከሆነ እዚህ ጋር ኪፕ ስካን የሚል አለ። እሱን ክሊክ እናደርገዋለን። ከዛ በኋላ እዚህ ጋር እንደምታዩት ሴቭ የሚል ኦፕሽን አለ። እሱን ክሊክ ስናደርገው ስካን ያደረግናቸውን ዶክመንቶች እዚህ ጋር እንደምታዩት ሴቭ ያደርግልናል ማለት ነው። ስለተከታተላችሁ ያመሰግናለሁ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሌላ እንዳሳያችሁ የምፈልጉ ቪዲዮ ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ሰላም ሁኑ።